አደይ ምን ገጠማት? ምን ሆነች? ምንስ ደረሰባት? አደይ በጣም ተማራና ተበሳጭታለች። ሰርጋቸውን ደግሰው ጉድ ጉድ እያሉ ነበረ። አደይና ዴቭ ለመጋባት ጉድ ጉድ እያሉ ነበር። ምን ገጠማቸው? ምን ሆኑ? አደይ የገጠማት ነገር ምንድን ነው? የምናየው ይሆናል። የዴቭ እናት ከነበሩበት አገር ተነስተው ዴቭን ለመዳር ወደ እነ ዴቭ ጋር ሄዱ። ከዛም የዴቭ እናት አደይን ማናገር እፈልጋለሁ፣ ብቻዋን ማናገር እፈልጋለሁኝ ይላሉ። የዴቭ እናት አደይን ለምን ፈልገው ነው ማናገር የፈለጉት ለብቻዋ? ከዛ ሁላችሁም ውጡ ይላሉ የዴቭ እናት። ሁላችሁም ውጡ ይላሉ። ከዛ አደይ እኮ ትፈራለች ብቻዋን ከሆነች። ምንድን ነው የሚያስፈራት? ሰው በላለሁኝ እንዴ እኔ ብላ ትቆጣለች የዴቭ እናት። ከዛ ሁሉም ይወጣሉ። ለምለም እኔ አብሬያት ልሁን ስትል አንቺ ከማን ትበልጫለሽ ብላ ትቆጣታለች። ለምለምዬ በቃ እየተገሰች ለአደይን ጥላት ትወጣለች። የዴቭ እናት እኔ ቡናውን ላፍላ ስትል አይ እሷ እዚህ ተገትራ ምን ትሰራለች ይላሉ። ውይ የዴቭ እናት እንዴት ያደርጋቸዋል። ከዛ አደይዬ አይ እኔ ያፈላዋለሁ ብላ ሂዳ ትቀመጣለች። ሁሉም ጥርግ ብለው ይወጣሉ። ውድና የተከበራችሁ ውድ የሀገሬ ልጆች በሀገርም ውስጥ በሀገርም ውጭ ያላችሁ ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለነበረን ተከታታይ ድራማ ትረካ እናቀርባለን። አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ውድ ሀገሬ ልጆች ዛሬ ይዘንላችሁ የመጣ ነው ተከታታይ የአደይ ድራማ። አደይ ምን ገጠማት? ምን ሆነች? የዴቭ እናት ምን አደረጓት? በጣም አዝናለች። አደይ በጣም አዝናለይ። ምንድን ነው? ምን ተፈጠረ? የምናይ ይሆናል። የዴቭ እናት አንቺ ለእኔ ልጅ ሚስት አትሆኝም አሏት። ከዛም አደይ በጣም ተናደደች፣ ተበሳጨች። የምር ያናድዳል። ለምን? ምን ጎድሏት? አደይ ምርጥ ሴት ናት። ምን ጎደላት? ምንም አልጎደላት። ከዛ የዴቭ እናት ምን ቢሉ ጥሩ ነው? አንቺስ የቤት ሰራተኛ ነሽ፣ የመጣሽው ከገጠር ነው፣ ስለዚህ ለልጄ አትመጥኝም አሏት። አሁን ምንም ሳትይ ሾልክ ብለሽ ከልጄ ሀያት ውጪ አሏት። ለምን? ይሄም ማለት ምን አስፈለገ? አይደብርም? በጣም ይደብራል። የዴቭ እናት እንደዛ ያሉት ከገጠር ስለመጣች የቤት ሰራተኛ ስለሆነች ከሆነ በጣም ተሳስተዋል። ይህንን ማሰብ አልነበረባቸውም። እዚህ ጋር በጣም ያስተምረናል። ሰራተኛ መሆን እኮ ማንነትን አይቀይርም ወይም የሆነ ነገር አያመጣም ማለት ነው። እኔ እንዴት ተረዳሁት? ሰራተኛ ነሽ የሚለው ነገር በጣም ከብዶኛል ማለት ነው። ዴቭ በጣም አደይን ይወዳታል። ከዛም በኋላ አንቺ ከገጠር ነው የመጣሽው፣ ለእኔ ልጅ አትመጥኝም ይሏታል። አደይም እኔ ከገጠር የመጣሁበትን ነገር ታሪክ መንገር አያስፈልገኝም፣ ሁሉንም ነገር እኔ ሰምቻለሁ ይላሉ የዴቭ እናት። ምን ሆነሽ እንዴት ሆነሽ እንደመጣሽ ሁሉንም ሰምቻለሁ ሲሉ አይ ያልሰሙት ነገር ካለ እኔም እጨምራለሁ አለች አደይ። እጨምርልኋለሁ የዴቭ እናት ስለሆንኩ አክብሬ ሆነው እንጂ ሁሉንም እነግርኋለሁ፣ ልታደንቁኝ ይገባ ነበር አለቻት። ምንም የማደንቅሽ ነገር የለም፣ የመጣሽበትን አላወቅሽውም። እናንተ ሰራተኞች አየር ስትቀይሩ
ያላችሁበትን ትረሳላችሁ አላለችም? ከዛም አደዬ ምን ብትል ጥሩ ነው እኔ የመጣሁት እናቴን ልጦርና እህቴን ላስተምር ነው ትላታለች። በቃ የመጣሽበትን አላማ አውቀሽ ተቀመጪ ትላታለች የዴቭ እናት። ውይ የዴቭ እናት በጣም እልከኛና ተናጋሪ ናቸው። እኔ ለልጄ የልጅነት ፍቅረኛውን አጭቼለት እየመጣች ነው አሏት። ከዛ ዴቭ መጣ። አልጨረሳችሁም እንዴ አዴ አለ። አዴ አልጨረሳችሁም እንዴ ሲላት፣ አይ ዴቭ ብላ እንዳትከተለኝ ብላ ጥላው ውልቅ ትላለች። ዴቭም እናቱን ምን ብለሻት ነው እማዬ ምን ብለሻት ነው ይላታል። ምንም አላልኳት ትላለች የዴቭ እናት። ከዛ ተከትሎ ዴቭ እየሮጠ ይሄዳል። እየሮጠ ሲሄድ ዴቭ በር ላይ ይይዛታል። በር ላይ ሲይዛት ልቀቀኝ እንዳትይዘኝ ትለዋለች አደይ። እንደዛ ስትለው በጥፊ ትለዋለች። በጥፊ ስትመታው ዴቭ ግራ ገባው። ወደ ኋላ ተመለሰ ወደ እናቱ። ከዛም እናቱን ምን ብለሻት ነው ማሚ? ምን አልሻት? ምንድን ነው ያልሻት? አደይ አደይን አስቀይመሻታል ሲላት ምንም አላልኳት ትላለች። ከዛ በኋላ ምን ቢፈጠር ጥሩ ነው? ዴቭ አደይ የኔ ሚስት ናት፣ ዛሬም ነገም የኔ ሚስት ናት ይላል። የዴቭ እናት ያንተ ሚስት አትሆንም፣ እኔ ሌላ ሴት አጭቼልሃለሁ፣ እየመጣች ነው፣ እድርሃለሁ ብለው ደስ ብሏቸው ይናገራሉ። ዴቭ ግን ዛሬም ነገም አደይ የኔ ሚስት ናት ይላታል። ሌላ ሚስት አላገባም ከአደይ ውጭ የፈለገ ይሆናል እንጂ ያለ ይመስላል። ከዛ የዴቭ እናት ተመቀመጫዋ ብድግ ብላ ልጄ ዛሬ የቤት ሰራተኛችን የነበረችውን ሴት ትለዋለች። ከዛ አንተ ልታገባት አትችልም፣ በዛ ላይ ደግሞ ገጠር ስንት ባል አግብታ እንደፈታች የምናውቀው ነገር የለም አላለችም? ዴቭ ምንም ይምጣ ምንም አደይ የኔ ሚስት ናት፣ አደይን ነው የማገባው፣ አበቃ። አደይ ትመጣለች፣ ይቅርታ ትጠይቂያታለሽ አላላትም? ዴቭ እኮ ምርጥ ነው። በቃ ቃሉን ወደ ኋላ ወደፊት አይልም። እንደዛ ሲላት የዴቭ እናት ልቧ ቀጥ አለ። ስመመን ገባች። ሸተተተተት ብላ ወደቀች የዴቭ እናት። የዴቭ እናት ስትወድቅ አንዘፋስፈው ወደ ሆስፒታል ወሰዷት። ሆስፒታል ሲወስዷት ለሊና አደይ ለልዬ ቤት ሂደው እያለቀሰች ነው። አደይ በጣም ተከፍቷለች፣ በጣም ተሰምቷታል። ለልዬም ምንም ችግር የለውም ከዴቭ ምንም ያየሽው የሰማሽው ነገር የለም እኮ፣ ስለዚህ አሁን የምታለቅሽበት አንድም ምክንያት የለሽም፣ ዴቭ አያደርገውም ትላታለች ለልዬ። አደይም አይ ዴቭ ይሄን ትርክት ይዞ የሚመጣ ከሆነ ጭራሽ በፍጹም አልሰማውም፣ እኔን እንደፈለጉ ያድርጉ፣ ችግር የለውም፣ ቤተሰቦችን ማዋረድ ማንቋሽሽ በፍጹም አልፈቅድም፣ ይህን አመለካከት ይዞ ከመጣ ውልቅ ይበል ከሀያቴ ትላለች አደይ። ለምለምም ለልዬ በቃ አብሽሪ ተያት ትላታለች። አደይም አደይ የዴቭ እናቱን በጣም ይወዳል፣ እናቱ ደግሞ የልብ ድካም አለባቸው ትላለች። ስለዚህ ሲናገራቸው ይወድቃሉ፣ ሆስፒታል ይገባሉ። ይሄ ነገር እንደዚህ ይቀጥል አይመስለኝም ትላታለች። ምስቅልቅል ነው የሚለው ስትላት
በቃ አብሽሪ፣ አይዞሽ፣ በርቺ ትላታለች ለልዬ። የዛሬው ድራማችን እዚህ ላይ ያበቃል። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት ውዶቼ። ወሰላሙ አሌይኩም ወራህመቱላህ ወበረካቱሁ።